እግር ኳስ ያላሳካው ነገር የለም። ለእግር ኳስ የሰጠውን ያክል ግን ያልተዘመረለት ያልተወራለት የመሃል ሜዳው ዝምተኛ ጀነራል ሰርጂዮ ቡስኬት። ይህ የመሃል ሜዳ መሪ በ2005 ፔፕ ስር ይሰለጥን በነበረው የስፔኑ ክለብ ባርሴሎና አካዳሚ ከተቀላቀለ በኋላ የአማካኞች ሚና ላቅ ወዳለ ደረጃ ያደረሰው ቡስኬት ከ20 ዓመታት በላይ በዘመናችን በወጥነት ከተጫወቱ አማካኞች ብቻ ሳይሆን በአጠቃላይ እግር ኳስ ተጫዋቾች በግንባር ቀደምነት የሚጠቀሰው ሰርጂዮ ቡስኬት ያልተዘመረለት ጄኔራል ነው። የመሃል ሜዳ መሪ በተለይ በከፍተኛ ደረጃ መጫወት የሚጠይቀው የ6 ቁጥር ሚናን ካለምንም መቸገር ያለፉትን አመታት ሲጫወት የተመለከት ነው። ዝምተኛ የእግር ኳስ ሚስጥር የውጤት ማግኛ ሚስጥር የሆነው ሰርጂዮ ቡስኬት በዚህ ውድድር አመት እንደተጠናቀቀ ጫማውን እንደሚሰቅል ተረጋግጧል። በዚህኛው የውድድር አመት የሚሰቅሉ ቀደም ያሉ የባርሴሎና የስኬት ሚስጥር የሆኑ ተጫዋቾች በርከት እያሉ የመጡ ይመስላል ሰርጂዮ ቡስኬት። እንዲሁም ጆርዲ አልባም በዚሁ በያዝነው አመት እንደሚለቅ ተረጋግጧል። ሰርጂዮ ቡስኬት መሃል ሜዳው ጄኔራል በ2023 ከባርሴሎና ወደ ኢንተር ሚያሚ ሲዘዋወር የሰራ ነው አጠር ያለች ፕሮግራም አለች። እሷን ተከታትለን እንመለሳለን። ይህ ቤስት ሚዲያ ኮርፖሬሽን ነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ታበረታቱንና የተሻለ ስራ እንድንሰራ ታደርጉን ዘንድ በታላቅ አክብሮት እንጠይቃለን። ሰርጂዮ ቡስኬት ይቀጥላል። አመለሸከው ሰርጂዮ ቡስኬት እግር ኳስን ላቅ ባለ ደረጃ 18 ዓመት ከተጫወተበት ክለብ በዚህ ክረምት እንደሚለቅ ተረጋግጧል። ስምንተኛው የእግር ኳስ የውጤት መገኛ ሚስጥር ተጫዋች ሆነው ከላሜሲያ በመነሳት የዓለም እግር ኳስን በተከላካይ አማካኞች ድንቅ ስራ አጉልቶ ያወጣው ታላቅ የመሃል ሜዳ ተጫዋች እግር ኳስ አጣለች። አድማጮች፣ ይህ ሰው እንደ ሌሎች ተጫዋቾች ቡድን የሚመራው በመጮህ ወይም ያልተገባ ተግባር ማሳየት አይደለም። ሜዳ ላይ በእግሩ በሚሰራቸው ድንቅ ስራዎች እግር ኳስ ሁሉንም ነገር ማሳካት ነው። ቡስኬት በተለይ ከሁለቱ የቡድን አጋሮቹ ጋር ኢኔስታ እና ዣቪ ጋር በመሆን የዓለም እግር ኳስ የተከላካዮች አማካዮችን ሚና አጉልቶ ያወጣ ታላቅ ተጫዋች ነው። በተለይ ከሁለቱ ከፊት ኢኔስታ ጋር የነበረው መግባባት እጅግ የሚማርክ ነበረ። ያንን የምንመለከተው እስከማይመስል ድረስ የዓለም እግር ኳስን በትዝታ ውጠውት አሳልፈዋል። ቡስኬት 31 የተለያዩ ዋንጫዎችን ማንሳት ችሏል። ከነዚህ መካከል 8 የላሊጋ ዋንጫዎችን፣ 3 የቻምፒየንስ ሊግ ዋንጫዎችን እንዲሁም 7 የኮፓ ዴላሪያ ዋንጫዎችን ማሳካት ችሏል። ከዚህ በኋላ በቡስኬት ደረጃ ሁሉንም ነገር ያሟላ የተከላካይ አማካይ ተጫዋቾች ለመመልከት ስንት ዓመት ይፈጅብን ይሆን? ጥያቄው We'll be worried about that one. Panago's beat up the near post. Is it? Messi's delivery was world class. And just the slightest of touches takes it home.